እሱን ተወውና ስራችንን ማቆም አለብን ያልከውን እንደ መጨረሻ ቃል ልቆጥረው ይችላል? ልንቆጥረው እንችላለን። እሱም አብይና አነጋግረን ምን እንደምለን ስንሰማ እንወስናለን። ጥሩ። መቼ ነው አብይን የምናናግረው? መቼ እንደሆነ አላውቅም፣ ግን አሁን ጥሩ ሁኔታ ላይ ስላልሆነ በቅርቡ የምንችል አይመስለኝም። ኧረ እሱ መናገር ካልቻለ እኔ መናገር በሚችልበት ቋንቋ እናግረዋለሁ። እሺ ልቀቀኝ ወደዛ። መስታወት ቤት ውስጥ የቆመ ሰው ቀድሞ ሰው ላይ ድንጋይ ያወረውርም። እሺ እንዴት እንደተፈታ ለምን አትነግረኝም? በወንጌላዊ ጥረት ነው የተፈታሁት። ምን? አዎ ለሳቸው ወስና። ቆይ እሱ ደግሞ ምን አግብቶት ነው የሚያስፈታ? አየህ በመፈታቴ ደስተኛ አይደለም ማለት ነው። ወይም ደግሞ እዛ በስፍዬ እንድቀርልህ ነበር የፈለገው። ቆይ ስታስበው እኔ እንደዚህ እንዴት ላስብ እችላለሁ? ለምን አታስብም? ለማንኛውም የተፈታሁት ገንዘቡን በጠቅላላ በአንድ ወር ውስጥ ለመክፈል ፈርሜ ነው። ጥቃቅንና አነስተኛ ነው ብለሽ ምንም ላትረጅኝ ወይም ደግሞ ቤቱን ላትፈልጊልኝ? ልረዳሽ እችላለሁ። ስለዚህ አሁን ደውይላቸውና ህንጻው እንዳልተከራየና እንዳይከራይ ንገሪልኝ እባክሽ። እንዴ ዝምብለሻል? ገና ሳታዩ መስዬ ችግር የለውም። አንቺ ስራ ላይ ያለሽ ሰው ስለሆንሽ አንቺ ከተስማማሽ ለኔም ይስማማኛል። መጀመሪያ ሄደሽ ማየት አለብሽ። ምክንያቱም ሰዎቹ ደግሞ ያመት ክፈሉ ይላሉ። ገባሽ? ችግር የለም። ለገንዘቡ እንደሆነ አታስቢ። ደግሞኛል በኋላውኛ እኔ አለሁኝ። አባዬ ያዝ ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳልሄድልኛል። ታዲያ ስንት ዓመት ነው ስንነጋገርበት የነበረው ጉዳይ? አይሲስን መንፈስ እየናፈቅ ከምትሆን አረብ ሀገር ላይ ስለወሰንኩ ልሰናበቱት ነው። እንዴ መጀመርና ነው የጨረስነው ማለት መች በስነ ስርዓት ቃል ጉባኤ ይዘን አወራን ነው። ይቅርታ በጣም እሺ ነው አብይ፣ ምንም ይቅርታ የሚያስጠይቀን ነገር የለም። ሲጀመር ቃል ጉባኤ ማስያዝ የሚፈልግ ሰው ካለ ማስያዝ ይችላል ብዬ ተናግሬያለሁ። ታዲያ ምን ችግር አለ? አሁን እኮ የተረሳ ነገር ካለ ማስያዝ እኮ ይቻላል። ባክሽ የተረሳ ነገር ካለ ጽዮን እያስታወስሽ። ጥሩ እሺ፣ አስታውሳችኋለሁ። የረሳነው ዋናውን ነገር ነው።
እሱም ባንተ የግል ችግር ምክንያት ስራው እየተጓተተ መሆኑ ነው። አሁን ጽዮን ምን ማለትሽ ነው? የሰው የግል ጉዳዩን እዚህ ጋር መነሳት አለበት? ስራው እየተጓተተ እንደሆነ እያየሁኝ ንገረኝ እስኪ እንዴት ነው ላላነሳው? ስሚ ፈቅዶ ወዶ ያደረገው ጉዳይ አይደለም። ቢያንስ እኛ ቁጭ ብለን ተነጋግረን ተመካክረን ነው መፍትሄ መፈለግ ያለው። እና እኔስ ምን አልኩኝ? ተነጋግረን መፍትሄ እንፈልግ አይደል? ይሄን መፍትሄ መፈለግ አይደለም። አይ ቆርቀቶም እውነቷን ነው። አንድ ነገር ማረጋግጥልሽ ግን በእኔ ችግር ምክንያት በፍጹም ስራው እንደማይስተጓጎል ነው። እንዴት ነው የማይስተጓጎለው? ነገርኩሽ እኮ ማለት የዘገየው 3 ቀናት አይደለም። በሚቀጥሉት ጊዜያቶች እነዚህን 3 ቀናቶች 24 ሰዓት እየሰራው አካክሳለሁ። እሺ በመጀመሪያው ዙር ልናስረክብ የተነጋገርነው ልብሶች እሱን ወቅቱን ጠብቀን እናስረክባቸዋለን። መች ተጀመረና ነው እሱ ወቅቱን ጠብቀን የምታስረክበው? አይ ተጀምሯል እኮ ማለት ጀመርኳቸው ማለት ቤት እየሰሯቸው ያሉ አሉ። ችግር አይሰማሽ አትስኪ። ወድቼ እኮ አይደለም የምሰጋው አብይ። ሰው ሊያወጣው ቀርቶ ሊያስበው የማይችለውን ገንዘብ በመከስከስ እኮ ነው። የለም አልኩሽ እኮ በቃ ሲሆን በእኔ ጣይ በቃ እሺ። ዳንኤት በዚህ ጉዳይ ለምን ዝም አልሽ? አይ ምንም ሰማችሁ ይሻላል ብዬ ነው። አይ እሷ ሰሞኑን በአንተ ጉዳይ ስትጨናነቅ ስለደረ ነው። ለዚህ ሰው ጤና የላችሁም እንዴ? ምንድን ነው እሱ? ለምን ያስቆጣል? ለምን አልቆጣም? ለምን ልክ እንደ በሽተኛ እያሰባችሁኝ? ይኸውልሽ ዳንኤት እኔ ችግር እንኳን ቢኖርብኝ ለራሴ በጣም በቂ ነኝ። እሺ በፍጹም ለኔ ማሰብ አያስፈልግም። እሺ አልጨነቅልም። የስራችን መጓተት ከኔ አልፎ ፋሲልንም እያሳሰበው ነው ያለው። ፋሲል እንዴት አገኘሽው? ልብ ብላ አላየው ይሆናል እንጂ እኮ መጨነቁን የሚገልጽ ኢሜል ለሁላችንም ልኮልናል። ኢሜል? ተረጋግተ ኢሜልህን ማየት ያልቻልክ ሰውዬ በምንም ተአምር ስራውን ታደርሰዋለህ የሚል ግምት የለኝም። ለማንኛውም የከፋ ችግር ከመፈጠሩ በፊት ሁላችሁም አስቡበት። የከፋ ነገር የከንቲባው አማካሪ በጠዋት ካልመጣህልኝ ስብሰባ አለኝ ስላለ ቀጥታ ዝም እየተነስቼ ወደ እሱ ጋር ሄድኩኝ። ታዲያ እኔ ሳላውቅ ነው እንደ አንተን ለብቻህን ጠርቶ የሚያነጋግር አይደለም። ባለፈው ሳምንት እኮ በደብዳቤ ጠይቀውናል። አንተ ሂድና ከእነሱ ጋር ጨረስ ብለውኝ አልነበረም እንዴ? እኔ ነገር ረስቼው እኮ ነው እባክህ። አዎ ነግሬህ ነበረ። አዎ ማታም ስመጣ ደግሞ ተኝተዋል። እንደፈራሁት ጠሩህ ያንን ጉዳይ ለማነጋገር ነው እንዴ? አዎ በተለይ የፈውስ አገልግሎቱን ነው እና በዚህ ላይ ጥያቄ አለን ነው የሚሉት። መድኃኒቱስ በምርምር ያልተረጋገጠ ነው ይበሉ። እሺ መብታቸው ነው። ግን የፈውስ አገልግሎቱን ደግሞ ምን መብት አላቸውና ነው የሚከለክሉት? አልከለከሉም እኮ እነሱ የሚሉት ይሄ አንዳንድ ሰዎች በሐኪም የታዘዘላቸውን መድኃኒት በማቆም ያው እርሱም እንደሚያውቁት እዚህ አካባቢ ኤችአይቪ ተጠቂዎች ብዙ አሉ አይደለም እና የተሰጣቸው መድኃኒት በመተው ለአደጋ ተጋልጠዋል ነው የሚሉት። አዎ እሱማ በቀጥታ ከኛ ጋር የሚገናኝ ነው። እዚህ አልፎ አልፎ መንጋብዛቸው ለአገልግሎት የሚመጡ እንግዶች ጋር ትልቁ ጦርነታችን ይሄ ጉዳይ አይደለም እንዴ? ይገባ እንጂ ገና ለገና የአገልጋይን ጦርነት ተፈርቶማ እንዴት ይሆናል? ዛሬ ደግሞ ጭራሽ ስለ ስርዓቱ ጠፋል። ይቅርታ ፓስተር፣ በጣም ስለተናደድኩ። በቃ ተረጋጋ። በእንደዚህ አይነት ሁኔታ መነጋገር እንጂ ትንሽ ተረጋጋና አቅልን አሰባስበናል። እንዴት ብዬ ላስጥለው በሞከርኩኝ ተደብድቤ፣ በዛ ላይ ቤተክርስቲያኗን የዘረፈው ሌባ ከስር እንዲለቀቅ እየተደረገ ምንድን ነው የሚለው? እንዲህ ላይ ተረጋጋና በደንብ አስረዳን እንጂ ምንድን ነው የምትለው? አልገባንም። እንዴት ብዬ ወንጌላዊ ሙላት ሆን ብለው እኔን ለማጥቃት አይደል እንዴ ከስር እንዲፈታ ያደርጉት? እኔ አንተን ለማጥቃት ብዬ ያደረኩት ነገር የለም።
የእግዚአብሔርን ፈቃድ ነው የፈጸምኩት። በትክክል ነው። አይደለም አልኩህ አይደለም። እኛ እኮ ለመመኑ አርአያ መሆን የሚገባን የእግዚአብሔር አገልጋዮች አይደለንም እንዴ? እሱማ እውነታው እንደዛ ነበረ። ታዲያ እውነታው እንደዛ ከሆነ እኔ ከአንተ ጋር ምን አገናኝቶኝ ነው የከበረውን የእግዚአብሔር ቃል ረግጬ ወደ ቂም በቀል ምገባ? እኔ ምን አውቃለሁ? እኔ ምን አውቄ? ምናልባትም እኔን በተንኮል ከቤተክርስቲያኗ ለማጥፋት። በቃ ተረጋጋ ወንድም ልዑል። ከዚህ በኋላ ምንም ነገር መስማትም ሆነ መነጋገር አልፈልግም። እሺ፣ እስከዚያው ግን በአስቸኳይ ዋስትናቸውን አንስተው ሌባው እንዲታሰር ይደረጋል። እሱማ ፈጽሞ ሊሆን አይችልም። ከዚህ በኋላ ወንድም ጸጋዬ በምንም አይነት መንገድ መታሰር የለበትም፣ ሊታሰርም አይገባም። ምን? ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት ቢዝነስ ኢንቴሊጀንስ፣ አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን። በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኘው መሐርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መላ። ምናልባት እናንተ ምን ያህል ታላቅ የሆነ የፋሽን ዓለም ውስጥ እንዳስገባችሁ አታውቁ ይሆናል። ግን ለማለም እንኳን የሚልቅ እድል ነው እጃችሁ ውስጥ የገባው። በውሉ መሰረት ወቅቱን ጠብቃችሁ የማታስረክቡ ከሆነ ምናልባት እናንተ ብዙ የገንዘብ ቅጣትና ዳግም ዓለም አቀፍ ገበያ ውስጥ መግባት እንዳትችሉ ነው የምትሆኑት። እኔ ግን ህይወቴን ነው የማጣው። ምን? ህይወቴን ነው የማጣው? አዎ እንደዛ ነው የሚለው። ይሄን የምላችሁ ወድጄ አይደለም። ህይወቴ በጣም ከፋሽን ኢንዱስትሪው ጋር የተሳሰረ ነው። ከነዚህ ካምፓኒዎች ጋር ደግሞ ብዙ ፕሮጀክቶች አሉ። ለእናንተ የሰጠሁት ምስክርነት ውሸት ሆኖ ከተገኘ ደግሞ ከካምፓኒዎቹ ጋር ብቻ ሳይሆን ከኢንዱስትሪውም ጋር ያለኝ ዝምድና ያከትማል። ከአሁን በፊት እንዲህ አይነት ነገር ውስጥ የገቡ ሰዎች የድራግ ሱሰኛ ሆነው ጠፍተዋል። እኔ ግን ምን እንደመሆን አላውቅም። በጣም ያሳዝናል። ማሳዘን ብቻ ሳይሆን በጣም የሚያስጨንቀው። ቆይ በወቅቱ እንደማናደርስ በምን አውቆ ነው ይሄን ኢሜል ያደረገው? እሱ እንዴት ሊያውቅ ይችላል? እቺ ሰይጣን የሆነች ጽዮን ነግሯ ይሆናል። በቃ ገና ካሁኑ ትበጠብጠን ጀመራ። ገና ካሁኑ ብዙ ዛቻና ማስፈራራት አብዝታለች። ታስፈራራው ምን ለማድረግ ነው? ምን አባቷ ማድረግ ትችላለች? ግን ያው እንደምታውቀው ያንተ ፎቶዎች እሷ እጅ ነው ያሉት እና ያው ብላክሜል ውስጥ አስገብታ ልትጎዳ ትችል ይሆናል። እንደዛ ብታደርግ ነው። ይሁንስ እንደሆነ who cares? ምን? ያ አብይ ትናንት ባለ ትዳር ስለነበርኩ ሊያስጨንቀኝ ይችላል። ዛሬ ግን ፈትነኝ። ምንም ሊመጣ አይችልም። ይሁንክስ እንደሆነ አንተ እኮ በአባቱ መኩራት የሚፈልግ ልጅ አለ አይደል እንዴ? ወይ ጣጣ! ገና እሱም አለ ለካ። ቆይ አብይ አሁን ቅድም ግን ቤት ስራውን እየሰራው ነው ያልካት ስትዋሻት ነው አይደል? እንዴት ብዬ እሰራለሁ? እንኳን ስራ ልሰራ ራሴን እንኳን ማወቅ በማልችልበት በእነዚህ 3 ቀናት ውስጥ ምን ማድረግ አልችልም። እሺ፣ ግን በዚህ አጭር ጊዜ ውስጥ ስራውን አጠናቀህ ልታስረክባቸው ትችላለህ?
አላውቅም። በፈጣሪ ስም ልለምን አላውቅም አትበለኝ። ቢያንስ እኮ እሺ ሌላው ይቅር ለፋሲል ስትል አድርሳለሁ በለኝ። ሞክራለሁ፣ ለማድረስ ሞክራለሁ። ምን አብይ ጠጥተሃል? ገና ፋሲልን የሚያረጋጋ ኢሜል ጽፌ ከጨረስኩ በኋላ ቁጭ ብዬ ስጠጣ ቆይ ምን ማለት ነው እሱ? ድጋሚ አይታሰርም ማለት? መታሰር የለበትም ማለት መታሰር የለበትም። ጨለማን ተገን አድርጎ ቤተክርስቲያኗን የዘረፈው በዛ ላይ እኔም በግፍ ደብድቦኝ አንተም መደብደቡን እንኳን ለጊዜው ተወት አድርገው። አቤት አንተ ላይ ከደረሰው በሱ ላይ የደረሰው ግፍ ይከብዳል። ወንድም ልውል እዚህ ሀገር ያሉ ስደተኞች ደግሞ በጣም ከፍተኛ ችግር እንዳለባቸው ከጥቂቶቹ በስተቀር ሁላችንም የምናውቀው ጉዳይ ነው አይደለም እንዴ? ስለዚህ እኛ ተነጋግረን ነው እንዳይታሰር የወሰንነው። ይኸውልህ ፓስተር አስጨርሰኝ ቆይ። እኛ የስደተኞችን ችግር ለመፍታት እንጂ ችግር ልንጨምርባቸው አይደለም የመጣነው። የስነ ልቦና ጠባሳቸውን አጥፍተን ወይም ለማጥፋት እንጂ አዲስ ቁስል ልንጨምር ወይም ልንፈጥርባቸው አይደለም የመጣነው። ስለዚህ ይህንን ጉዳይ ተነጋግረንበት ነው እንዳይታሰር ያደረግነው። አሃ ስለዚህ በዚህ ነገር ላይ የእርሶም እጅ አለበት ማለት ነው? አዎ። ወንጌላዊ ሙላትን ቤተክርስቲያኗን በቅንነት በታማኝነት የሚያገለግሉ ትልቅ አባት እንጂ አንተን ለመጉዳት ፍላጎት አላቸው ብዬ እውነት ለመናገር ክርስቶስ ምስክሬ ነው። ስለዚህ እኔ መታመም ባለመቻሌ ሳታማክሩኝ ቀራችሁ ማለት ነው? እሱን አንተን ላለማስጨነቅ ፈልገን እንጂ አንተን ማግለል ፈልገናል። ከቅድሙ ይልቅ አሁን ነው ወደ ባሰኝ። ከጉብዝና ወራት አንስቶ በመንፈስ ኮትኩቶ ባሳደጉኝ በእርሶ ፊት ሞገስ አጥቼ መታመን ባለመቻሌ አይዞህ ወንድም ልውል፣ አልቅሰህ እኔንም ወደ አታስብሰኝ። አንተ እኮ የመንፈስ ልጄ ነህ። አይዞህ። ይህን ቸርች ከዳስ አንስተን እዚህ እንዴት እንዳደረስ ነው የአሳዳጆቻችንን ሰይፍ በመከራ አልፈን እንዴት በሁለት እግሩ እንዳቆም ነው መቼም አይረሱትም አይደል? አዎ አረሳው። ግን ቀድመህ ጉዳዩን ያልነገርንህ አንተን ላለማስጨነቅ ፈልገን እንጂ አንተን ማግለል ፈልገን አይደለም። ሀሳቡም የለን። እሺ ያላችሁኝን እቀበላለሁ። ግን አንድ የሚያሳስበኝ ነገር አለ። ይሄን ሌባ ዝም በማለታችን የልብ ሰጥቶት ድጋሚ በሌባ እንዳያዘርፈን ፈራል። እሱ የሁላችንም ችግር ነው። የኔም ፍራቻ ነው እሱ። እኔ ደግሞ ምንም ችግር ሆኖ አይታየኝም። ገንዘቡንም ሆነ ውድ ንብረቶቹን ሰብስቦ ባንክ ማስገባት እሱ ፈጽሞ መሆን የሚችል አይደለም። ለምን? ምክንያቱም የቤተክርስቲያናችን ስርዓት ስለማይፈቅድ ነው። ወንጌላዊ ሙላት፣ ይህንን ጉዳይ ለጊዜው እንተውና በወንድም ጸጋዬ ጉዳይ ብንናገርበት አይሻልም? በእኛ በኩል ስለ ጸጋዬ ያለው ነገር አልቋል። ያልጨረሰው ፖሊስ ብቻ ነው። እሱም ደግሞ በአንድ ወር ጊዜ ውስጥ ገንዘቡን አምጥቼ እከፍላለሁ ብሎ በዋስትና ስለወጣ ነው። አልገባኝም። ታዲያ መመለስ ያቅተዋል? ገንዘቡ እሱ ጋር የለም። ገንዘቡ ሌላ ሰው እጅ ነው ያለው። ምን? ያ ሰው ቃሉን አክብሮ ከመለሰለት ገንዘቡን ከፍሎ ከዳው ነፃ ይሆናል። አለበለዚያ ግን ነው ወንጌላዊ፣ በዚህ ጉዳይ ላይ ከእንግዲህ በኋላ ምንም ነገር መነጋገር አልፈልግም። ምንም ነገር እንዲፈጠርም አልፈልግም። ቆይ
ገንዘቡ ማን ጋር እንደሆነ ይታወቃል እንዴ? እነሱና እግዚአብሔር ብቻ ነው የሚያውቁት። ለማንኛውም የጠየቀው የመኪና ግዢ ያው ተነጋግረን ተስማምተናልና መጠየቂያውን አቅርብላቸው። የእውነት? አዎ ተፈቅዷል። ወይ ይቅርታ፣ ጥሩ ሰዓት አልመጣሁም እንዴ? ጥሩ ሰዓት ላይ ነው የመጣሽው ዳኒ። ምን ፈለግሽ? ግቢ። አብይ የቤትህን ቁልፍ ፈልጌ ነበር። ቤትህን ላጽዳለህ፣ በዛውም የሚበላ ነገር ሰርቼ ልለፍ። ኖ ምንም አያስፈልግም። አረ ችግር የለውም አብይ። በጭራሽ። ምን ሆነሃል? ማንም ባንተ ልክ ለሚቀርበው ሰው ማድረገው ነገር እኮ ነው። ችግር የለውም ስጠኝ። ችግር የለውም፣ ቁልፉን ስጣት። አመሰግናለሁ። ቻው። አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ወይ ፈጣሪ ይህን የመሰለ ዓለም ባንዴ እንጂ ሞዴል ብቻ መስዬ ከዚህ ነገርማ ግድ የለሽም። እንደ ሰው ፍቅር ሳይዘኝ አይቀርም። እየቀለድሽ ነው? እየቀለድኩ አይደለም። እውነቴን ነው። አይ እኔ እንግዲህ እንደዚህ አይነት ቀልድ አላውቅም። እዚህ ህንጻ ላይ ስንመጣ እኮ ዛሬ 3ኛ ጊዜያችን ነው። መቼ አይደለም አልኩኝ። 3ኛ ጊዜያችን ነው። እና ታዲያ ይሄን ያህል ምንድነው የሚያካብድ ነገር የምታወራው? መስዬ እንዴ ዛሬ እኮ 1 2 3 ብዬ ቆጥሬ 600 ሺህ ብር የከፈልኩበት ቀን እኮ ነው። 600 ሺህ ብር ሳይሆን ከና ምናምኑ በአጠቃላይ 700 ሺህ ብር ነው ያወጣሽው እኮ። 100 ሺህ ብር ስራ ሰው ለደላላ ለምን የከፈልኩት? መስዬ 100 ሺህ ብር ረሳው። ታዲያ 700 ሺህ ብር ባፈቅረው አሁን ይፈረድብኛል? መስዬ ጥሩ። አሁን ምን ታደርጊያለሽ? መስዬ ምንም አላስብም። መጀመሪያ አንቺ ጓደኛዬን ማመስገን አለብኝ። ለሱ ችግር የለውም፣ ስንጨርስ ይደርሳል። አረ በፍጹም እኔ ነኝ በጣም ማመስገን የምወድ ሰው ነኝ መስዬ። አንቺ ባትኖሪ ኖሮ እዚህ ህንጻ ማን ያመጣኝ ነበር? መምጣት ብቻ አይደለም ይሄን ይመሰል አይነ ቦታ ማን ያገናኘኝ ነበር? አንቺ እኮ ነሽ እንደገና ሰዎቹን እንደምንም አባብለሽ የ6 ወር ከፈልኩና ለ3 ዓመት የቤት ኪራይ እንዳይጨምሩብኝ እንትን እንዳይሉ ውልና ማስረጃ ወስደሽ እኮ በህግ እንስር አድርገሽ ያስፈጸምሽልኝ አንቺ እኮ ነሽ። እንዴት ነው የማላመሰግንሽ? ቆይ አንቺ ግን የገንዘብ ችግር የለብኝም ስትይኝ አልነበረም እንዴ? አሁንም እኮ የለብኝም። ታዲያ እንደዛ ከሆነ ለምንድን ነው እሱ ሰዎችን የ6 ወር ብቻ እንዳስከፈላችሁ እንዲለምናችሁ ያረግሽኝ? መስዬ የዋህ እኮ ነሽ። አሁን እኮ ጊዜ የሚታመን አይደለም እንዴ። ነገ ምን እንደሚፈጠር ምን አቅና ነው? ብሬን ያዝ አድርጌ መጠበቅ አለብኝ ብዬሽ ነው። ብርም አለኝ። በጣም የምትገርሚ ነሽ። ለማንኛውም በዚች በኩል አሪፍ ሪሴፕሽን እና የጸጉር የጥፍር ሜካፕ እናደርግ። መስዬ ሜካፕ እና ጥፍር እዚህ ጋር ይሆን? በዚህ በኩል ሙች በይኝ። በዛ ጋር ደግሞ ለስቲም እና ለስፓ ካረግ አርገሽ ከዛ ክላስ ያለው ፓርቲሽን መክፈል ትችላለሽ። ማነው የሚከፍለው? አንቺ ነሽ። ፓርቲሽኑን ለኔ ምን አገባኝና ነው ፓርቲሽን የምከፍለው? ፓርቲሽን መከፋፈል ያለባቸው ማያከራዩ ሰዎች ናቸው። ሰዎቹ ምን አግብቷቸው ነው የሚከፋፍሉልሽ? እንዴ እኔ ምን አገባኝና ነው 100 ሺህ ብር የከፈልኩት? ታዲያ ፓርቲሽን ምናምን ከፋፍለው ሊሰጡኝ ነው እንጂ ህንጻውን እኔ ተሸክሜው አልሄድም። ምን ማለት ነው? በያርፈሽ ተቀመጪ፣ ሰው እንዳይስቅብሽ። ዲሳጣ ለምን ሲያገጡ ላይ አያድርም? እና ዳነች በሉ ያቅጥጣ። አንቺ ዝም በይን እኮ የምልሽ። እንዴ እንዴ አይነት አሰራር የለማ። እንዴ አይሆንማ። እንዴ
እንደዛ ከሆነ እኮ መሲ ያልቆልሻል በይኝ እንዴ ፓርቲሽን የከፋፈልኩ ምኑን ሰው ሆንኩት እንዴ በእኔ አሁን ጊዜ የለኝም የእቃዎች ሊስት በአጠቃላይ አውጥቼልሻለሁ በአጠቃላይ ካንቺ የሚጠበቀው 1.4 ሚሊዮን ብር ብቻ ነው 1.4 ኧረ መሲ እንደዚህ አይነት ቀልድ አያምርብሽም አዲ ቀልዴን አይደለም መሲ ቅር ይበልሽ እንዴ እኔ ይሄን ያልሽ ባለክፈት አልኩኝ እንጂ እኔ ምን እንዴ ህንጻ አልገንባልኩሽ እንዴ በ1.4 ሚሊዮን ብር ደግሞ ህንጻ ልትገነቢ ቢያምርሻል ህንጻ ባይሆን ቢያንስ እንዴ ትንሽ ከፍ ያለች ነገር መገንባት ትችላል በ1.4 በእንግዲህ እኔ እናት እኔ እቃዎቹ ልጅ በጣም ጠንቅቄ ነው ያወጣሁልሽ የሚቀንስልሽ ካገኘሽ ሰው መፈለግ ትችያለሽ እሺ እንዴት አይነት ጣጣ ነው እውነትሽን መሲ ከምሬ መሆንና ለመሆንማ ዝርዝሩ ስታይ ይገባሻል እንዴ እኔ እሱ ነገር አልቀበልም መሲ እንዴ እኔ አልቀበልም እንዴ ምንድነው ምንሻለኝ እኔ ላይ ያለኝ እኮ ጀኔ 400 ሺህ ብር እኮ ነው ምን መሲ ሙች በእንግዲህ እዚህ ህንጻ ውስጥ 700 ሺህ ብር ገደል ውስጥ እንደገባ ወቂ 700 ሺህ ብር ገደል ላይ ገባ አንቺ አንዴ ኳስ በኋላ ይደክመናል አንዴ እንዴ ስሚ ከአምስተኛው ቢራ በኋላ ቆንጆ ነሽ ታይሽ ድሮም እኮ አይኔ ስለማያይ ነው እንጂ ከድሮም ቆንጆ ነው ግን ቢራው ግልጽ አርጎ አሰለ አንድ ነገር ላሳይሽ ምን እግዚአብሔርን ገገማ ነው እሺ አንቺ ደግሞ ደስ ምትልሽ በእናትሽ እኔ በጠዋት በቢራ ተጫውቶ ልጅ የሚጀነጅነኝ ይተጃል ሆስቶች ደግሞ በጣም ነው የምታምር እኔ ደግሞ የገገማ ፍቅር እንዴት እንደሆነ ላሳይሽ ፈልጋለሁ ናውጣ በአስቸኳይ እፈልጋለሁ እኮ መጣው ጨርሳ ምንም ጨርሰ ጉዳይ አለክ አረ ነፍሱ አረጋጊው በጠራራ ፀሐይ እንደመብረቁን ሽብን እኮ ዝባያስ ይጠራሽ ይላል ባጠሪኝም እንደመብረቁን አስደነገርሽኝ ናውጣ ምን ሶሪታ ልትሄደው ቻፓም ከሆነ እዚህ ይሰጣል ምንድነው ድሮም እኮ ሞኛ ሀብታም ጃሃን የገዛው ነው የሚመስለው አንተ ነው ኧረ በእግዚአብሔር ልቀቂያት! ኧረ ልቀቂያት! በእግዚአብሔር ብርሃን አንቺ ሀብታም ነኝ ብለሽ ነው ተመለስ አትየው ደግሞ ያምሻል አይሆንም መሲ አይሆንም 700 ሺህ ብር ነው እንደ ቀልድ ማገደል አይገባም እንዴት ነው እሱ ገደል ውስጥ የማይገባው እንዴትም ብሎ አይሆንም እንዴትም እኔ ገደል እገባለሁ እንጂ መሲ 700 ሺህ ብር ገደል አይገባም ቆይ አንቺ ግን 1 ሚሊዮን ብር ብቻ ይዘሽ ነው እንዴ የገንዘብ ችግር የለብኝም ምናምን ብለሽ ገንዘብ እስካፍንጫ ያደረስ ነው ብትይ ብር ነው ብትይ የነበረው ኧረ ተይ መሲ ኧረ ተይ አሁን 1 ሚሊዮን ብር ትንሽ መሆኑ ነው በርግጥ ላንቺ ትንሽ ሊሆን ይችላል በቲፕና በደሞ ስለምታስቢው ኧረ ተው ግፍ ነው ተው 1 ሚሊዮን ብር ትንሽ አይደለም ተው ለሚሰራ ሰው እኮ ምንም ማለት አይደለም እሺ ይሁንላችሁ ይሁን አሁን ምንድነው እንዴት አድርገሽ ነው መላምቲ መሲ እንዴት አድርገሽ ነው መላምቲ ምናቤ ምንም የሚሻልሽ ነገር የለም 700 ሺህ ብርሽ እዚህ ህንጻ ውስጥ እንደቀበርሽው አስበሽ በቃ እጭ ማለት ወይ መስዬ አረ እንዴ እያልሽ
ጥርሴና ምላሴን ላብ እንዲያጠምቀው በላብ እንዲዘፈቅ አታድርጊ። ኧረ መላበይኝ መሲ እባክሽ መላበይኝ። ሰዎቹን እንደምንም ተከራክረን ገንዘቡን እናስመልሳለን በይኝ እንጂ እንዲህ አታስደንግሽ። እሱማ ሊሆን አይችልም። ሰዎቹ እኮ ይኸውልሽ ለመንግስት የሚከፈለውን ክፍያ ከፍለው የደላላ ኮሚሽን አስበው በአጠቃላይ ሁሉ ነገር ከጨረሱ በኋላ እንዴት አድርጌ ነው ገንዘብ መልሱላቸው የምችለው? እሺ ይሁንላችሁ ይሁን። አሁን ምንድነው እንዴት አድርገሽ ነው መላምቲ መሲ? እንዴት አድርገሽ ነው መላምቲ? መላበይ እንዴት ብዬ ነው መላ የምልሽ? እቃዎቹ እኮ በጣም ውድ ናቸው። አብድብሻለሁ መሲ አብድብሻለሁ። ምን? እሺ ባልሞት እንኳን መሲ ጨርቄን ጥዬ ነው አማብደው በአንዴ 700 ሺህ ብር 7 በእኔ አቅም መሲ በቃሽ። ይኸውልሽ እኔ ገንዘቡ በሙሉ ሰጥሽ እችላለሁ። እውነት ግን ታዲያ እንዴት መሰለሽ የማረገው? አንቺ ጋር ያለውን ገንዘብ እኔ አካውንት ውስጥ ትከችልኛለሽ። ከዛ በኋላ የቀሩትን እቃዎች በሙሉ ካሟላውልሽ በኋላ ገንዘቡን ሪሲትሽን ሰጥሽ እችላለሁ። መሲ አመሰግናለሁ። መሲ አመሰግናለሁ። እስቲ ቆይ በፈጠረሽ ምን ነሽ? አንቺ መልካም ሰው ነሽ። ጓደኛ ማለት እንዲህ ዙሪያው ግደል ጨለማ በሆነበት ጊዜ መንገድ የሚያሳይ ሰው ነው። አዲ ወይዬ ጉዳይን እኮ ገና አልጨረስኩም። ጨረሹ አሳምረሽ ጨረሹ። መሲ ጨረሽልኝ እኮ ጨረሽልኝ። ይኸውልሽ ዋናው ትልቅ ነገር ይቀረኛል። ይሄንን የማደርገው ደግሞ አንቺ ስለለመንሽኝና ስለሳዘንሽኝ ብቻ ነው። አውቃለሁ መሲ አውቃለሁ። ድሮም እኮ ቢሆን እነዛ ወሬኞች መሀላችን እየገቡ አንቺን ያናድዱሻል እንጂ አንቺ መልካም ሰው ነሽ መሲ። በጣም ነው የማመሰግነው። ይሄን የምናደርገው ታዲያ የኔ ገንዘብ ቶሎ መመለስ ስላለበት 50% እየሰራን እንቆይና ከከሰርሽ ደግሞ ገንዘቤ ትመልሻለሽ ማለት ነው። ሀምሳ ላንቺ 50 ለኔ ካልተረፈ ዳውን እኔ ብቻዬን ልከፍል። ምን ማለት ነው በአማርኛ ይሄ ነገር? ይኸውልሽ አማርኛው ምን መሰለሽ፣ በደንብ አድርገሽ የምትሰሪ ከሆነ አትከስሪም፣ ከተንዘላዘልሽ ደግሞ ልትከስሪ ትችላለሽ ማለት ነው። አይሆንም ይሄማ መሲ። ጥሩ እንደዛ የማይሆን ከሆነ ደግሞ በ10% በወር እየከፈልሽኝ ቀጥይ ትችላለሽ። 10% የ1 ሚሊዮን እንዴ? 10% ማለት እኮ 1 ሚሊዮን ወደ 100 ሺህ ብር ማለት። ሂሳቡን አላውቀውም፣ በእርግጥ ሊሆን ይችላል። ዲታይነት አዲስ አበባ ነው ጎበዝ። ቅድም በ1 ሚሊዮን ብር ህንጻ ምናምን አይሰራም ብለሽ ስትስቂብኛል ነበር እንዴ መሲ? ታዲያ አንቺ አሸዋም ጠጠርም ምንም ሳትገዢ እንዴ በ1 ሚሊዮን ላይ እኮ ህንጻ ልትሰሪብኝ ነው መሲ? ይሄን እኮ ነው እያልሽኝ ያለሽው። ኧረ እባክሽ ምንድን ነው እዚህ ብትይው አይደለም 100 ሺህ ብር አንቺ 100 ሺህ ብር ደግሞ ለዚህ ህንጻ እኔ ኪስ ውስጥ ምን ሊገባ ነው ታዲያ መሲ? አይደለም ጥሩ፣ እኔ የምችለውን ሁሉ አድርጌያለሁ። ሌላውን ደግሞ አንቺ አስበሽበት ልትነግሪኝ ትችላለሽ ማለት ነው። ጨርሻለሁ። የተኩ ምንም ማታ ደካማ ፍጥረት ስለሆንክ አቅም ባይኖርኝስ አብራኛለችን ሴት እንደዛ ፊት ለፊቴ እንደዛ አንቀሽ ልታዋርጂኝ ይገባል? እሷን ሳይሆን አንተን ነበር ሲጥ አድርጌ ላንጠለጥለህ የነበረው። እሺ እኔስ ምን አጥፍቼ ነው የምታንቂ? ከዚህ በላይ ምን ማድረግ ፈለግ? እንደዛ ሰውን አይታኝ ሳታኝ ከመቅረት በላይ አንቺ ራስሽ እኮ ነው ሰው ፊት እንዴ ገንዘቤን ሊዘርፍ ዘፍቆ ሊገለኝ ነው እስቲ እያልሽ እያዋረድሽ እንዴት ብዬ ነው የማወራው? ብልስ ልሙት ልዳንስ አታውቅ? አለመሞትሽ እኮ የዛኑ ጊዜ የታወቀ ነው አይደል እንዴ? እና እኔ በድንጋጤ እዛ ብርድ ላይ ተቆራምጄ አንተ ከማንም አለሌ ጋር ስታሽካካ ማደር ነበረብህ?
ከማጋ ነው ያሽካከሁት እንዴ? እኔ ከማንም ጋር አላሽካከሁም። ማታ ራሱ ተኩራርቼባችሁ ጅንትል ብዬ እነሱ እንትን ሲሉኝ ነበር። ገና አሁን የተመቻቸው። ኧረ ቆይ አንቺ ቆይ ዋና እችላለሁ ምናምን ስትይ አልነበር እንዴ? ልበልሃ የሰው መሳቂያ ለማ ምን ከሰው ላለማነስ ብዬ እችላለሁ ብለህ አንተ ወስደህ እዛ ባህር ውስጥ ዘፈቀኝ። እኔ ዝፍቅ ብዬ ክልተው ልበልሽ። እሺ እያሾፍኩ አይደለም። እሺ አሁን ለምን እንደፈለግሽ ንገሪኝና ልሂድ። ወዴት ነው የምትሄደው? እቺ ኳጋ ነው እንዴ? እኔ ባንቺ የተነሳ ይጥፋ ትለኛለች እችላለሁ። ጭራሽ ብሶባት አንቺን ለማቃጠል ታጥቃ ነው የተነሳችው። አሁን ለማንኛውም ለምንድን ነው የፈለግሽ ንገሪኝና እጄ የጀመርኩትን ፍቅር ልጨርሰው። ደደብ ትንሽ አታፍርም? ፍቅር ስትል ካሁን በኋላ ልታገኛት ቀርቶ በርቀት እንኳን እንድታያት አልፈቅድልህ። እንዴት ራስሽ አይደለሽ እንዴ ሌላ ሴት ፈልግ ምናምን ያልሽ? እኔ ነኝ ብልህስ? ትላንትና ያሽካኮ ሲያሾፉብኝ የነበሩ ሴቶች እግር ስር ሄደህ ትወድቃለህ እንዴ? እኔ መበለጥ አልወድም። ከቻልክ ሄደህ ሌላ ሴት ፈልግ።